ቅዱስ ሚካኤል የምህረት መልአክ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የተወደዳችሁ ምእመናን፣ ዛሬ በሰኔ 12 ቀን ቤተ ክርስቲያናችን የመላእክት አለቃ የሆነውን ቅዱስ ሚካኤልን በክብር ታስባለች። በዚህች ቀን ከሚታሰቡት ታምራቶቹ መካከል አንዱ ለአንድ ድሃ እናትና ልጅ ያደረገው የምህረት ታምር ነው። በአንድ ዘመን እጅግ ድሃ የሆነች አንዲት መበለት ሴት ከአንድ ልጇ ጋር ትኖር ነበር። የሚበሉት ምግብ እንኳን የሌላቸው ሆነው በችግር ውስጥ ይኖሩ ነበር። ነገር ግን ይህች እናት ቅዱስ ሚካኤልን በፍቅር ታከብር ነበር። በወር በ12ኛው ቀንም መታሰቢያውን ለማክበር ከምታገኘው ትንሽ ነገር እየቆጠበች ምጽዋት ትሰጥ ነበር። አንድ ቀን ልጇ በጽኑ ታመመ። ለሕክምና የሚሆን ገንዘብም አልነበራቸው። በእጅጉ አዝና ወደ እግዚአብሔር ጮኸች። ቅዱስ ሚካኤልንም እንዲማልድላት ለመነች። በዚያን ሌሊት ቅዱስ ሚካኤል በአምላክ ትእዛዝ መጥቶ ልጁን ፈወሰው። ለእናቱም የምትኖርበትን በረከት አዘጋጀላት። ጠዋት ሲሆን ልጁ ፈጽሞ ተፈውሶ ተነሳ። የቤተሰቡም ችግር ተቀረፈ። ከዚህ ታምር የምንማረው አንደኛ፣ እግዚአብሔር የድሆችን ጩኸት ይሰማል። ምንም እንኳን ይህች ሴት ሀብት ባይኖራትም እምነት ነበራት። እግዚአብሔርም እምነቷን ተመልክቶ ረዳት። የጻድቅ ጩኸት እግዚአብሔር ይሰማል። መዝሙር 33 ከቁጥር 17። ሁለተኛ፣ ቅዱሳን ለእኛ ይማልዳሉ። ቅዱስ ሚካኤል በራሱ ኃይል አልሰራም፣ በእግዚአብሔር ትእዛዝና ፈቃድ ነው የረዳው። ይህም ቅዱሳን ለምእመናን እንደሚማልዱ ያስተምረናል። ሦስተኛ፣ ምጽዋትና ምህረት በረከት ያመጣል። ይህች ሴት ከድህነቷ ላይ ሆና ምጽዋት ታደርግ ነበር። እግዚአብሔርም ያንን መልካም ሥራዋን አልረሳው። ውድ ምእመናን፣ የሰኔ 12 ታምር የሚያስተምረን ነገር አንድ ነው። በችግር ጊዜ ተስፋ አንቁረጥ። ጸሎትን እናብዛ፣ ምጽዋትን እናድርግ፣ በእግዚአብሔር እንታመን። እግዚአብሔር በቅዱስ ሚካኤል ምልጃ ችግራችንን ይቅረፍ፣ ሕመማችንን ይፈውስ፣ ቤታችንን በሰላምና በበረከት ይሙላ። ሰላም ለሚካኤል፣ ለድሆች ረዳት፣ ለተጨነቁ መጽናኛ፣ ለምእመናን ጠባቂ። አሜን።